ሰላም ወገኖች፣ የኦርቶዶክስ ሃይማኖት ተከታይ ለሆናችሁ ወንድሞችና እህቶች አንድ ጥያቄ አለኝ። ይህንንም ጥያቄ የምጠይቃችሁ በፍቅርና በትህትና ነው። በተለይ ለወጣቶች የእግዚአብሔርን ቃል አንብባችሁ ለምትረዱ ለእናንተ እኔ በአይኔ ካየኋቸው ደሞም እንደ እግዚአብሔር ቃል አንብቤ ትክክል አይደለም ብዬ ከማምነው መካከል እናንተ እንድትመልሱልኝ ነው ወደ እናንተ ይህንን ጥያቄ ይዤ የመጣሁት። ለምሳሌ በጾም ጊዜያችሁ ወደ ቤተ መቅደስ ወደ ቤተ ክርስቲያን ትሄዳላችሁ፣ ትጾማላችሁ፣ ንስሐ ትገባላችሁ፣ ታስቀድሳላችሁ። ስትወጡ ግን ቀኑ ሙሉ ዘፈን እየሰማችሁ ትውላላችሁ። ወተት ትጾማላችሁ፣ ስጋ ትጾማላችሁ። ዘፈን አትጾሙ፣ ዝሙት አትጾሙ፣ መጠጥ አትጾሙ። ጸሎት የጾም ጊዜያችሁ በሚፈታበት ጊዜ ጾማችሁ የሚፈታው በዘፈን በመጠጥና በዝሙት ነው። ብዙ ጊዜ በዓሉ የሚጠናቀቀው የሚጀምረው የሚጠናቀቀው ለምሳሌ አንድ ጴንጤ ወይ ደግሞ የፕሮቴስታንት ሃይማኖት ተከታይ የሆነ ሰው እናንተ ጉባኤ ላይ በድንገት ቢገኝ ብታቁት ያ ሰው እዛ ቦታ ላይ መገኘት እንደሌለበት ከሱ እዛ ጋር መገኘት የተነሳ ስፍራው እንደረከሰ አድርጋችሁ ትቆጥራላችሁ። ያንን ሰው ታንቋሽሹታላችሁ። በሌላ አንጻር ደግሞ አንድ ታዋቂ የሆነ ዘፋኝ እናንተ ጉባኤ ላይ ቢገኝ ታዋቂ የሆነ ዘፋኝ እናንተ ጉባኤ ላይ ቢገኝ እግዚአብሔር ዘፈንን ይጸየፋል፣ ዘፋኝ መንግስተ ሰማያት አይገባም የሚለው ቃል እፊታችሁ ዕለት ዕለት እየተሰበከ እያስተማራችሁ ሳላችሁ ነገር ግን በዘፈን ህይወት የሚተዳደሩ በዘፈን ስራ ህይወታቸውን የሚተዳደሩ በዚህ ዝናን በዓለም ያገኙ የ666 የአጋንንትን አምልኮ የሚከተሉ ሰዎች በዚህ የታወቁ ወደ እናንተ ጉባኤ ሲመጡ ግን እነዚህ ሰዎች ከህዝቡ እንደ አንዱ ሳይሆን ከሃይማኖት መሪዎቻችሁ ከእምነት አባቶቻችሁ እንደ አንዱ አድርጋችሁ የከበረውን ስፍራ የተቀደሰ በሚባለው ስፍራ ላይ የከበረ ወንበር ሰጣችሁ ታስቀምጣላችሁ። በህዝባ